በሂሳብ የተለያዩ ካልኩሌሽኖች ውስጥ በተደጋጋሚ ከምናገኛቸው ቁጥሮች አንዷ ኢ ነች። በተለያዩ ፎርሙላዎች ውስጥ ታጋጥመናለች። ግን ኢ ምንድነች? ኢ ብሎ ቁጥር ከየት ነው ያመጣ ነው? ታሪኩ የሚጀምረው በ1654 ጃኮብ በርኖሊ የሚባል ሰው በስዊዘርላንድ ባዘል ከተማ ሲወለድ ነው። በርኖሊ ከልጅነቱ ጀምሮ የማትስና ፊዚክስ ፍቅር የነበረው ሲሆን የሃየር ኤዱኬሽን ትምህርቱን የተከታተለው በዛው በተወለደበት ከተማ በሚገኘው ባዘል ዩኒቨርሲቲ ነው። በዛው ዩኒቨርሲቲ ውስጥ እያለ በስፋት ያጠናቸው ከነበሩ የሂሳብ ሐሳቦች አንዱ የነበረው ስለ ኢንተረስት ወይንም ስለ ወለድ ነው። ከኢንተረስት ወይንም የወለድ አይነቶች ብዙዎቻችን የምናውቃቸው ሲምፕል ኢንተረስት እና ኮምፓውንድ ኢንተረስት ናቸው። ሲምፕል ኢንተረስት የምንለው ለምሳሌ ባንክ ውስጥ 1 ብር ብናስቀምጥና በአመቱ እጥፍ የሚወልድ ቢሆን ልክ 1 አመት ሲሞላው ደብል ሆኖ 1 ብሩ 2 ብር ይሆናል ማለት ነው። ምሳሌውን በገንዘብ ልስጣችሁ ብዬ ነው እንጂ በፓርቲክል ዲኬ ወይንም በፖፑሌሽን አንድ ሰው በአመቱ ሌላ ልጅ ቢወልድ ምናምን እያላችሁ ኤግዛምፕል መውሰድ ትችላላችሁ። እኔ አሁን 1 ብር በባንክ ብናስቀምጥ ብዬ ኤግዛምፕል መሰጣችሁ ሐሳቡን ለመረዳት እንዲቀለም ብዬ ነው። ለማንኛውም ወደ ሐሳባችን ስንመለስ በሲምፕል ኢንተረስት ጊዜ የመጀመሪያው አመት ላይ በባንካችን 1 ብር ብናስቀምጥ በአመቱ ደብል ይሆንና 2 ብር እናገኛለን። በሁለተኛው አመት ላይ 1 ብሩ ደብል ይሆንና በመጀመሪያው አመት ካገኘነው 1 ብር ጋር ተደምሮ 3 ብር እናገኛለን ማለት ነው። ይህ ማለት በሲምፕል ኢንተረስት ጊዜ የሚወልደው ኦሪጂናሊ ያስቀመጥነው ብር ብቻ ነው ማለት ነው። በአንጻሩ በኮምፓውንድ ኢንተረስት ጊዜ በመጀመሪያው አመት 1 ብሩ ደብል ሆኖ 2 ብር ብናገኝ ሁለተኛው አመት ላይ ያገኘነው ወለድ ስለሚኖረው 2 ብሩ ደብል ይሆንና 4 ብር ይሆናል። ቅድም ይሄንን ኤግዛምፕል በፖፑሌሽን መውሰድ ትችላላችሁ ያልኳችሁ ለዚህ ነው። ወላጆች ሲወልዱ ልጆቻቸውም እየወለዱ ስለሚሄዱ ማለት ነው። ስለዚህ ለማንኛውም በኮምፓውንድ ኢንተረስት ጊዜ ወለዱም ይወልዳል ማለት ነው። ግን አከፋፈሉን ብንቀይረውስ? ማለትም ወለዱን በአመት አንዴ 1 ብር ከመቀበል በየ6 ወሩ 50 ሳንቲም ብንቀበልስ? ማለትም በመጀመሪያው 6 ወር ብራችን 1 ብር ከ50 ሳንቲም ይሆናል። ኮምፓውንድ ኢንተረስት ስለሆነ በሚቀጥለው 6 ወር 1 ብራችን ሌላ 50 ሳንቲም ሲወልድ 50 ሳንቲሟ ሌላ 25 ሳንቲም ትወልዳለች ማለት ነው። ይሄ ማለት በአመቱ መጨረሻ 2 ብር ከ25 ሳንቲም ይኖረናል ማለት ነው። ይሄ ማለት ወለዱን በየ6 ወሩ በመቀበላችን ተጨማሪ 25 ሳንቲም አገኘን ማለት ነው። በርኖሊ እዚህ ጋር አንድ ጥያቄ ጠየቀ። ምናልባት ሁላችንም በወዳችን እየጠየቅን ነው። የክፍያውን ጊዜ ያበዛነው ብንሄድ ማክሲመም ምን ያክል ብር እናተርፋለን የሚለውን ሂሳቡን ሲሰራው በየወሩ ከተቀበለ 2 ብር ከ61 ሳንቲም ይኖራል። በየቀኑ ከተቀበለ 2 ብር ከ71 ሳንቲም 4 ነጥብ ምናምን እያለ የሚሄድ ብር ይኖረዋል። በየደቂቃው ከተቀበለ 2.71826 እያለ የሚሄድ ብር ይኖረዋል። እንዲህ እያለ ሲሄድ የምናገኘው ቁጥር 2.718281828 እያለ የሚቀጥል ኢራሽናል ነምበር ይሆናል። በርኖሊ ይህንን በኮምፓውንድ ኢንተረስት ውስጥ ያገኘነውን ወጣ ያለ ቁጥር the art of conjecturing በሚለው መጽሐፉ ላይ ጽፎት ነበር። ለመጀመሪያ ጊዜም ይህቺ ቁጥር የታተመችውም በዚያ ጊዜ ነበር። ከጊዜያት በኋላ የጃኮብ በርኖሊ እህት ልጅ የሆነው ሌነርድ ኢውለር በአጎቱ በርኖሊ ስራዎች በጣም ይማረክ ስለነበር የሱን ፈለግ ተከትሎ ማቴማቲሻን ሆነ። ኢውለር እሱም እንዳጎቱ የተወለደው በስዊዘርላንድ ባዝል ከተማ ነው። ዛሬም ድረስ በካልኩለስ፣ በነምበር ቲዮሪ፣ ግራፍ ቲዮሪ እና የተለያዩ የጂኦሜትሪ ሐሳቦች ጋር በተያያዘ ላበረከታቸው አስተዋጽኦች ዛሬም ድረስ ስሙ ይነሳል። ከ800 በላይ ሪሰርች ፔፐሮችና መጽሐፍቶችንም አሳትሟል። ኢውለር አጎቱ በርኖሊ ያገኘውን 2.7182812828 እያለ የሚቀጥለው ቁጥር ላይ በጣም ኦብሰስድ ሆኖ በስፋት ያጠናው ነበር። እንደውም ይሄን ቁጥር በራሱ ስም ኢ ወይንም ኢውለርስ ነምበር ብሎታል። ኢ የሚለውም ቁጥር የመጣው ያው ከሱ ስም ነው ማለት ነው። ግን ምንድነው ኢን የዚህን ያክል ስፔሻል ያደረጋት ነገር ልትሉኝ ትችላላችሁ። ኢ ለምን ስፔሻል ነምበር እንደምንላት በተወሰነ መልኩ ለማሳየት ልሞክር። ለምሳሌ ኢ ሬዝድ ቱ ኤክስን ብናይ ወይንም ኢን በፈለጋችሁት ቁጥር መጠን እንድትጨምር ብናደርጋት የኢ ሬዝድ ቱ ኤክስ ግራፍ የዚህ አይነት ነው የሚሆነው። የዚህን ግራፍ ሬት ኦፍ ቼንጅ ለማወቅ የኢ ሬዝድ ቱ ኤክስን ዴሪቬቲቭ ብንፈልግ ራሱ ኢ ሬዝድ ቱ ኤክስን ነው የምናገኘው። ማለትም የኢ ሬት ኦፍ ቼንጅ ራሱ ነው ማለት ነው። ይህም ከሌሎች ቁጥሮች የተለየ ያደርገዋል። ከኢ ውጪ የትኛውንም ቁጥር ዴሪቬት ሲደረግ ራሱን አይሆንም፣ ያው ከዜሮ ውጪ ማለት ነው። ከዴሪቬሽን ሐሳብ ጋር ፋሚሊያር ያልሆናችሁ ሰዎች ዴሪቬሽን ማለት የአንድ ግራፍ ስሎፕ ሆኖ ግን አት ስፔሲፊክ ፖይንት እንደማለት ነው። የኢን ዩኒክ መሆን ለማሳየት ያክል በዚህ ግራፍ ላይ አንድ ቦክስ ብናስቀምጥና ቦክሱ በግራፉ ላይ እንዲሄድ ብናደርግ ቦክሱ በግራፉ ላይ ሲሄድ ያለው ሬት ኦፍ ቼንጅ ኢ ሬዝድ ቱ ኤክስ ነው የሚሆነው ማለት ነው። ይሄ ነገር ምን ያክል አስገራሚ እንደሆነ ለመረዳት ቱ ሬዝድ ቱ ኤክስን ግራፍ ላይ ብትስሉት ሬት ኦፍ ቼንጁ ወይንም ደግሞ ደሪቬሽናችን የሚሆነው ቱ ኤክስ ነው። የኤክስ ኪዩብን ግራፍ ላይ ሬት ኦፍ ቼንጁን ወይንም ደግሞ ደሪቬሽኑን ብትፈልጉ 3x ስኩዌር ነው የሚሆነው። ነገር ግን ኢ ሬዝድ ቱ ኤክስ ላይ ደሪቬሽናችን ኢ ሬዝድ ቱ ኤክስ ራሱ ነው የሚሆነው። ይህ ባህሪ ነው እንግዲህ አንዱ ኢን የተለየች እንድትሆን የሚያደርጋት። የኢን ሬት ኦፍ ቼንጅ በፖፑሌሽን ግሮዝ ውስጥ፣ በኮምፓውንድ ኢንተረስት ውስጥ፣ በኤክስፖኔንሻል ዲኬ ውስጥ እንደዚሁም በፖይዘን ዲስትሪቢዩሽን ውስጥ እናገኘዋለን። በተለይ በፖይዘን ዲስትሪቢዩሽን እና ኢ መካከል ያለው ግንኙነት በጣም ደስ የሚል ስለሆነ በሌላ ቪዲዮ ላይ ለብቻው እንነጋገርበታለን።
ኢ በዚህ ለየት ባለ ባህሪዋ ምክንያት ቤዙ ኢ የሆነን ሎጋሪዝም ናቹራል ሎጋሪዝም እንለዋለን። በተፈጥሮ ውስጥ የተገኘ ሬት ኦፍ ቼንጅ ስለሆነ ማለት ነው። ቤዙ ኢ የሆነን ሎጋሪዝም ላን እንለዋለን። ለማንኛውም ኢ ወይንም ኢውለርስ ነምበር ከዚህ በላይ በጣም ብዙ ዩኒክ እና የተለዩ ባህሪያቶች አሏት። በአጭሩም ቢሆን ኢ ምን እንደሆነች በተወሰነ መልኩ ሐሳብ እንደሰጧችሁ ተስፋ አደርጋለሁ።